ከባድ ነው ነገሩ ብቻ በጣም ከባድ። ከዛ በኋላ ያየሁት ምንድነው እስልምና ለሁለት ተከፍሎ ሀባሽና ሻቢያ ነው ምናምን አልሸባብና ምንጽ ምናምን ተባብለው እንደተጨቃጨቁ ነው። የእስልምና ውስጥ ያሉ ሴቶች በጣም ጥያቄ ያቀረቡ እና ቢቆም ጥሩ ነው፣ ግን ደግሞ መወያየት በጣም ጥሩ ነው። ልክ ይሄ እንዳለቀ እሱ ያደረገው ምንድነው የሞራል ግንባታ ነው ያደረጉት። እና እንግዲህ እኩለ ሌሊት ሁላችንም እንቅልፍ ተነስተን ክርክሩም ጭቅጭቁም ራሳቸው እስላሞቹ የተጨቃጨቁ እሱ ነው ያሉት። አሁን ሻአዳ ማስያዝ ጀመረ እና በቃ እስልምና አልሐምዱሊላህ እስላም ያደረከኝ እያሉ ብዙዎችም ቲክቶከሮች እንትን አሉ። ከዛ እንስማው ሻሃዳ ሲያዝ ክርስቲያኗ በሁሱና በእፎይ ክርክር በጣም ሁሱ ስላሸነፈ ደስ ብሏት ከዛ እስላም ሆነች በአንድ ሌሊት ጊዜው። ከዛ እሱ እስላም ያደርጋታል። እስኪ እንስማ። አስጠንተ ያስገባ ማን ነበር ስምሽ ስልሽ ትዕግስት በይ ወይ ደግሞ እንትና በይ ብሏት ነው። ምንድነው ስሙ የወለተ ማርያም ምናምን በይ ብሏት ነው። ቅስሙ ተሰብሯል ልዩ ያስታውቃል። እና አሻዱ አረጋት እስላም አረጋት። ከዛ ማን ነው ስምሽ ሲላት ሀያት አለችው። ስምም እንኳን አወጣላት። እሺ አይደል እሱን አይደለም ያኛው ስምሽን የመጀመሪያው ስምሽ ሲላት እኮ ሀያት ነው። እና እፎይ ስራ ሊስት እና